ሰላም ይብዛላችሁ የጌታ ቤተሰቦች ዛሬ በጣም ደስ የሚል ዜና ይዤ መጥቻለሁ። እርሱ ምንድነው ካላችሁ በእይታችን የተሰራ ጦሳውነ ተኦላንቻ የሚል ድንቅ መዝሙር በሳራ በቅሌ የተሰራ መዝሙር በጎላ ግሎ ቃሊወጣ ድባ ቤተክርስቲያን ስለሚመረቅ ሁላችሁም በዛ ቦታ ተገኝታችሁ የበረከቱ ተካፋይ እንድትሆኑ በጌታ ፍቅር ይጠይቃችኋለሁ። በዚህ ላይ ደግሞ የእግዚአብሔር ሰው ይጨምራል። ሰላም ይብዛላችሁ ቅዱሳኖች እግዚአብሔር ሰላምታ ይብዛላችሁ። ዛሬ ደስ የሚል ነገር ዘን በፊታችን ብቅ ብለናል። እይታችን መዝሙር በፕሮፌት ታሪኩ ዩቲዩብ ቻናል ላይ ነገ ከቀኑ 11 ሰዓት ላይ ይቀመጣል። ሁላችሁም ዩቲዩብ ቻናልን ሰብስክራይብ አድርጋችሁ እንድትጠብቁ። እይታችን ውስጥ ያለው በጣም የተባረከ ብዙ መዝሙር በውስጥ ሰምተናል፣ ግን ተባርከናል። ሁላችሁም የዚህ በረከት ተካፋይ እንድትሆኑ እናሳስባለን። ጌታ ይባርካችሁ። ፍሬዘር የሚጨምረው ነገር ካለ ጸጋ ይብዛላችሁ ቅዱሳን በሙሉ። መዝሙሩ በጣም ድንቅ መዝሙር ነው። እኛም የመስማት አጋጣሚ አግኝተናል። የባረከን መዝሙር ነው። ይህ መዝሙር በእይታችን በሳራ በቅሌ ተሰርቷል። በጥቅምት 2 ወንድሜ እስራው እንዳለ በጎላ ጊሎ ቃሉት ላይ መረቃል። ይህን እዛ አካባቢ የምትገኙ ቅዱሳን በሙሉ ተገኝታችሁ እንድታስመርቁ ከሷ ጋር እግዚአብሔር እንድታከብሩ እንድታመሰግኑ ጥሪያችንን እናቀርባችኋለን። መዝሙሩንም በሚዲያው ላይ እንድትሰሙ እንላችኋለን። ጸጋ ይብዛላችሁ።